እኔም ብላችሁ ሌሎች ሰዎች ሲሳካላቸው ወይ ጎበዝ ሆነው ስታዩ ኮንግራት ላላችሁ የምር በፊታችሁን በውስጣችሁን በኩል እማትሉ ከሆናችሁ በፊታችሁ ብቻ የሆነ ኤክስፕሬሽን ኖራችሁ የደስታ የሚመስል በውስጥ ግን ሌላ ቅሬታና ቂም የሚሰማችሁ ሰዎች ከሆናችሁ እቺ መልእክት ለእናንተ ናት። ለምን መሰላችሁ? እድገት፣ ስኬት፣ ማደግ የሚባሉት በጠቅላላ የስብዕናችን ልክ ሆኖ መቀጠል አለበት። እሱ ደግሞ ሁላችንም የሚገባን ስለሆነ የራሳችን አስተሳሰብና ስሜት ነውና ቆልፎ የሚይዘን ለዚህ መፍትሄ ማግኘት አለብን። የመጀመሪያው ነገር እነዚህ መጥፎ የሆኑ ስሜቶች በውጭ በኩል ሌላ ሆነን በውስጥ በኩል ደግሞ ቅሬታ ወይ ወደ ኋላ የመቅረት አይነት ስሜት የሚሰማን ዋናው ምክንያት አንደኛ አእምሯችን የሚያውቀው መፎካከር ነው። ስለዚህ ሌሎች ሰዎች ከኛ የተሻለ ነገር ሲያገኙ ወይም ደግሞ ሲመቻቸው ሲያይ እኛ እንዴት አይነት የወደቅን ሰዎች እንደሆነን ወይም ደግሞ እንዴት አይነት ማንረባ ሰዎች እንደሆነን በጣም አጉልቶ በስሜት ደረጃ ይነግረናል። ስለዚህ እሱን ደግሞ ማውጣት አንችልም። ስለዚህ በፊታችን በጣም እንታገላለን እንኳን ደስ አለሽ ምናምን ለማለት። ሁለተኛው ነገር ደግሞ እጥረት አለ። በቃ ለሰው ልጅ ሁሉ በቂ ያልሆነ ነገር ነው ያለው ብለን እምነት አለ በውስጣችን ያስቀምጥነው። ሶስተኛው ነገር ደግሞ የሌሎች ሰዎች ስኬት ወይም ደግሞ እድገት እኛን ወደኋላ እንደቀረን አድርጎ ስለሚያሳየን የእኛ ማንነት ደግሞ የተደገፈው በምናደርጋቸው ነገሮች አቺቭመንት ላይ ድል ላይ ነው እንጂ ውድቀታችን እኛን ዲፋይን እንዳያደርገን ሁልጊዜ የምንሸሽ ሰዎች ስለሆንን ውድቀትንም ስኬትንም ከራሳችን ማንነት ጋር አጣብቀን የያዝን ሰዎች ስለሆንን ኒውትራሊ እንደ ማንነታችን ለራሳችን ትልቅ ክብር ስለሌለን ነው። ለዚህ መፍትሄ የሚሆነው ታዲያ ያ ማለት በውስጣችንም በውጭም በኩል ኤክስፕረስ የምናደርገው የስሜት ልክ እውነተኛ እንዲሆን የምንፈልግ ከሆነ አንደኛ እንደ ሰው የራሳችን የሆነ የህይወት ፓዝ ይኖረን ወይም ደግሞ መንገድ ይኖረን። ያን መንገድ ስንጓዝ ምናልባት ሌሎች ሰዎች ሲሳካላቸው ስናይ ሄደን ራሳችንን አፎካክረን ዝም ብለን በመስታወት ብቻ አይተን የምንመለስ ሰዎች ሳንሆን እንደ ኮምፓስ ወይም ደግሞ ይሄን ነገር ያደረጋችሁበት መንገድ ምንድነው ብለን የምንጠይቅ ሰዎች እንሆናለን። ሁለተኛው ነገር ደግሞ ለስኬት ያለን አመለካከት ለእድገት ያለን አመለካከትና ስሜት በጎ ሰው ከሆነ ህይወት ለኛ ምላሽ የምትሰጠው በዛ መልኩ ነው። ያ ማለት በእድገት እና በስኬት መስመር ውስጥ ካሉ ሰዎች ጋር ታሰልፈናለች። ሶስተኛው ደግሞ ቅናት ወይም ደግሞ በሌሎች ሰዎች ስኬት ምክንያት አጉል የሆነ ልክ ይሄም ነገር እኮ እኔ ይገባኛል የሚለው ስሜት በጣም ጎልቶ የሚሰማን ከሆነ ወደ ሞቲቬሽን ወይም ደግሞ እንደ መነሳሻ እንውሰደውና ከነሱ የተሻለ ኢንፎርሜሽን በመውሰድ የነሱን ስኬት ሆነ ብለን አብረን በማክበር አንደኛ ኔትወርክ እንፍጠር፣ ሁለተኛ ደግሞ ኦፖርቹኒቲ ወይም ደግሞ እድል እነሱም እንዲሰጡን ወይም ደግሞ የምናገኝበትን መንገድ እንዲያሳዩን እናደርግ። ከዛ በሆነ መልኩ ግን ሁልጊዜ በፊታችን የምናሳየው ኤክስፕሬሽን ሌላ በውስጣችን የሚሰማን ስሜት ሌላ ከሆነ ሁልጊዜ ወደኋላ እየቀረን ህይወትን በትልቁ ኤክስፔሪየንስ ማድረግ የማንችል ሰዎች እንሆናለን። መልካም ጊዜ።